ስልኩ በጣም ደወልኩለት ምናምን ግን እያነሳልኝ አይደል። ሆስፒታል አስገብቼዋለሁ። ሕክምና እየተደረገ ከባድ አደጋ ደርሶበት ሆስፒታል ገብቷል። ማለት ተጋጭ ዩቲ አደጋ ደርሶበት ሆስፒታል ገብቶ ሆስፒታል ነው ያለው ነው። መጀመሪያ ጊዜ ነው መሰለኝ ዩቲዩብ ላይ አይደለ? ያው ለመጀመሪያ ጊዜ። አሰላሙ አለይኩም ውድና የተከበራችሁ የኛ እንቁና ተናፋቂ ተወዳጅ ፍቅሮች ማሮች ዲናችሁልኝ እኔ ያለውላችሁ አልহামዱሊላህ። ዛሬ ፎብ ይላችኋለሁኝ አይደለ? ደስ ብሎኛል። በቃ ማዘኑ ይብቃ መከፋቱ ይቅር ብዬ ዛሬ እናንተ ጋር መጥቼላችኋለሁኝ። እንዴት ነው አልተለወጥኩባችሁ? በጣም ደስ ብሎኛል ዛሬ። ለምን እንደሆነ አላውቅም፣ ውስጤ ደስ የሚል ነገር እየተሰማኝ ነው። ለሱም አልহামዱሊላህ። ምክንያቱም አላህ የወደደውን የፈቀደውን ነገር ነው የሚያደርገው። በሱ ስራ ደግሞ እኔ አልገባም። በቃ ሰበብ ነው የሚፈልገው አይደል አላህ። እና ዛሬ የመጣሁላችሁ ቤተሰብ እንግዳ አለኝ። ማን ነው ምንድነው የሚለውን ቀስ ብላችሁ ነው የምታዩት። አሁን አልነግራችሁ። እስኪ ጓጉ፣ ትንሽ ጭንቅ ይበላችሁ ምናምን፣ ከዛ አሳያችኋለሁ። ግን ደግሞ ማለት ነው እንድታውቁት የምፈልገው ነገር በጣም ልታዩት የምትፈልጉት ሰው ይመስለኛል። እና ዛሬ ያ ሰው እኔ ጋር መጥቶ አብዬን ማግኘት ፈልጋለሁ። አብዬ ማለት የጀሚል ማዘርን ማግኘት ፈልጋለሁ፣ ማውራት ፈልጋለሁ፣ ማየት ፈልጋለሁ ብሎኝ ተደዋውለን አውርተን አምጥቼዋለሁኝ። ትንሽ እናንተን እንትን ለማለት ነው ለማስጨነቅ። እስኪ ማን ሊሆን ይችላል እየገመታችሁ ጠብቁኝና ማን ሊሆን ይችላል? እስኪ ካሜራማን ይገምተዋ፣ ትንሽ ጭንቅ ይበሉ አይደለ? እና አለ ከካሜራ ጀርባ አልወጣም ያጨብጭቡልኝ። ኡኡታ ካልሰማሁኝ አልወጣም ብሎኛልና ምን ማድረግ እንዳለብኝ አላውቅም። እንክፈልክ እንዴ ኦዲየንሶቼ ዛሬ በጣም ሳቅሳቅ እያለኝ ነው። ወላሂ ምን ሊፈጠር እንደሚችል አላውቅም፣ ምን እንደሆነ አላውቅም። በጣም እየሳኩኝ ነው፣ ደስተኛ ሆኛለሁ። እና አረ እባክህን ውጣልን እያሉ ነው። አይ ግን የምር ሲሪየስ ይወጣላችኋል። ግን ማግኘት እፈልጋለሁ አብዬ ምናምን ብሎኝ ስለነበረ ነውና ዛሬ ብዙ ጊዜ ብሎኛል፣ ግን አልተገናኘንም ነበረ። እሱም በስራ አጋጣሚ አልተመቸውም፣ እኔም በአንዳንድ ነገራቶች በምታውቋቸው ነገራቶች አልተመቸኝም። ለዛ ነው እስከዛሬ ድረስ ካሜራ ላይ ያላመጣሁትኝ። ዛሬ አላህ ፈቅዶ ወዶ ተገናኝተናል። እና ኧረ እባክህን በጣም ያፍራል። እናንተ ይጨንቀዋል። መጥቼ ልውሰድህ ይሻላል። እባክህን ኧረ እንደው በፈጠረ ጀርባክን አሳይልኝ እንዳዞር መጀመሪያ። ዲና ሰላም አለን። ቤተሰቦቼ ታውቁታላችሁ አይደለ? ያውቀዋል። አንዳንድ ኦዲየንሶች አሉ እኔንም ያወሩኝ። አውቃለሁ ቲክታክ ላይ ምናምን አያለውኝና ምንድነው ይሄን ያክል መወደድ ይቻላል እንዴ? የሰው ፍቅር ይስጣችሁ። ግን ባካል ታፍራለህ በጣም እንደ ፎቶም አይደለም። ያራላፍሩ ያምር መስሎኝ ነው። እኔ መስሎሽ በቃ ይሆናል እንደዛ። ባካል ትመስላለህ ትንሽ እኔ ድፍረት ስላለኝ ይሆናል። አንቺ እንደዚህ ለዛ ነው ለመጀመሪያ ጊዜ ነው መሰለኝ ዩቲዩብ ላይ አይደለ? ያው ለመጀመሪያ ጊዜ አይቼው አላውቅም። እኔም ቲክታክ ላይ ምናምን እንተዋወቃለን በደንብ አይደል? ባካል ለሁለተኛ ጊዜ ወይስ ለሁለተኛ ጊዜ? ባካል ዛሬ ስንገናኝ ታጅራስ ጥየኖርም ቤተሰብ ለሁለተኛ ጊዜ ነው የተያየነውና እንዴት ላንተያይ እንደቻለን አላውቅም እስከዛሬ ድረስ። በጣም ደስ ብሎኛል ስላገኘሁክ። ቤተሰቦችንም ስምህንም ሁሉንም ነገር አስተዋውቅልኝ ዛሬ። ደስ ይበላችሁ እስኪ። እኔ ሀያቱ እባላለሁ በቲክታክ ስምህ? በቲክታክ ስሜ ደግሞ ቤስት በሚባለው ታወቃለሁ።
አይ ታጅራ አሉ ከምንላቸው ቲክቶከሮች መሃል ነው። ዩቲዩብ ላይ እንኳን አላይቀም ሞቃው እና ቤተሰብ በጣም ደስ ብሎኛል ዛሬ በአካል ስላገኘው ለሁለተኛ ጊዜ ቢሆን በጥሩ ነገር ስለተገናኘን በጣም ደስ ብሎኛል። አክብረከኝ ደግሞ ስለመጣ ዩቲዩብ ላይ መምጣት ብዙም አይፈልግም ነበር ግን አስገድጄው ማለት ኖርማል መሄድ ነበር የፈለገው አብዬ ጋርና ዩቲዩብ እስኪ ለምን ለቤተሰቦቼ ቪዲዮን አላቀርብም ብዬ ስላሰብኩኝ ነውና ብዙም ፈልጎ አይደለም ዩቲዩብ ላይ የመጣው ለእናንተ ደስታ ስል ነውና ኦዲየንሶቼ ቤተሰቦቼ ኒማሮች እና እንሂድ አይደል ብዬ ጋር ልግባውና ለኔድ ነው። አዎ ብንሄድ እኔም ደስ ይለኛል ግን ጀሚል ደውዬለት ስልኩ አይሰራም በጣም ብዙ ጊዜ ሞክሬያለሁ ግን ስልኩ እየሰራልኝ አይደለም ለዛ ነው እንጂ እኔ እንደውም ከጀሚል ጋር ምናምን ተዋውቃላችሁ ብዬ አስባለሁ። አረ እንተዋውቃለን ጀሚል ነው እንተዋውቃለን በቃ እንሄዳለን ግድ ነው። አይነሳም ስልኩ በጣም ደወልኩለት ምናምን ግን እያነሳልኝ አይደለም። አብረን ብንሄድ ደግሞ አሪፍ ነው። ለሶስት ብንሄድ ብዬ አስቤ ነበር ግን ስልኩ እየሰራልኝ አይደለም። እስኪ እንጠብቀዋለን ማለት በጣም ብዙ ጊዜ ሞክሬያለሁ ግን አይሰራም ስልኩ እና ለቤተሰቦቼ ማስተላለፍ እንፈልገው ነገር ካለ ማውራት እንፈልገው ነገር ካለ አድሉ ያው እኔ ብዙም ንግግር ላይ አሪፍ አይደለም ታውቂያለሽ እየጨነቀው ነው እና እናንተም ስላገኘኋችሁ በጣም ደስ ብሎኛል። አብዬን ለማግኘት ነው ዛሬ መጣሁት እና ዛሬ አገኛታለሁ ብዬ ተስፋ አደርጋለሁ። እናንተንም ደግሞ ስላገኘኋችሁ በጣም ደስ ብሎኛል። ዩቲዩብ ላይ እናንተንም ስላገኘኋችሁ ደስ ብሎኛል። እኔ ዩቲዩብ ላይ ብዙ መምጣት አልፈልግም ግን ምንም የለውም ያስፈራል ብዬ ነበር። ያስደነግጣል ብለ ነበር። በጣም ብዙ ሺህ ሰው ቆሞ የሚያየው ነበር የሚመስለው ቅድም እንደዛ ስለው እና እንደዛ ነው ያስፈራ ነገር የለውም። ካሜራማን አያስፈራም። ካሜራማን አረሳዲ ነው እና በጣም አመሰግናለሁ እኔ ማክብረኸኝ ስለመጣ በጣም ቴንኪው። ከማስበው በላይ ደግሞ በደንብ በአካል ሳገኘው ስናወራ ጥሩ ሰው ነው ደስ የሚል ሰው ነው እና በጣም ጥሩ በቃ ደስ ትላለህ። አረ አመሰግናለሁ እኔ ማክብረሽ ስለጠራሽኝ አመሰግናለሁ። እሺ ስልክ ተደወለ ማን ነው? ጀሚል ነው። ይኸውልህ ምን እናደርጋለን መሰለህ እንጣጣበታለን ለሁለት እኔ በደንብ ነው የምጮህበት ከዛ ቆጣዋለሁ ምናምን አንተ ተከዘኛለህ። ግድ ነው እኔ ሁሉ ደውለን ማሳያነሳ ቤተሰብ እንወርድበታለን አሁን ምን እንደሚንሰማለን አንተ ያምካል እንዴ አታነሳም ስልክ ቆይ እኔ ስንቴ ነው አንተ ጋር መቀጥቀጥ የጀመርኩት ሲቀጥል ደግሞ ከጧት ጀምሮ ነው እየደወልኩልህ ያለው ያምካል እንግዳ ይዤ እየጠበቅኩ ስታስጠላ በእናታችሁ ተረጋጊ እኔ ጀሚል አይደለም የጀሚል ጓደኛ ነኝ እንዳጋጣሚ ስልኩ ሲከፈት ለምጃንቺ ስልክ አግኝቼ ነው የደወልኩት እንዳጋጣሚ ስልኩ ይቅርታ እሺ እሱ የት ሄዶ ነው በእናትህ ይቅርታ እሺ እሱ መስለኝ ስለነበረ ነው ትንሽ ከባድ አደጋ ደርሶበት ሆስፒታል ገብቷል ማለት ተረጋጊ መጀመሪያ እንጂ አደጋ ደርሶበት ሆስፒታል ገብቶ ሆስፒታል ነው ያለው ነው ማን ነው አደጋ የደረሰበት ጀሚል ትንሽ በጣም ተጎድቷል አሁን ሆስፒታል አስገብቼዋለሁ ሕክምና እየተደረገለት ነው እንዳት ነው እኔ ነው ሆስፒታል ድረስ ነኝ ዩቲ አንቺ ዩቲ ካሜራማን ና እንዴ በእናትህ ና ውሃ የለም ዩቲ